የብልጫ መንፈስ ሲመጣብህ አብሮ ተይዞ ይመጣል። አይነጣጠሉም እነሱ ሰዎች ይቀኑብሃል። አጠገብ ያሉ ሰዎችን የሚያስቀና ብልጫ ትበልጣል። ቆሎ የሸጥክ ትበልጣል። ሊስትሮ ነገን ከሌላው ትበልጣል። ሹፌር ነገን ከሌላው ትበልጣል። አንድ አይነት ዲግሪ ነው ያላችሁ ግን ያንተ ይበልጣል። አንድ ትምህርት ቤት የተማራችሁት ግን ያንተ ይበልጣል። እግዚአብሔር ስለሚጠብቀን ነው እንጂ የሚቀኑብ ሰዎች ባይዘው እስከ ሞት ድረስ ነው የሚመኙት። በተቻለ መጠን መጥፋት ያለብህ ከሚቀናብ ሰው። በዚህ ምክንያት ዳንኤልን የሚያጠቁበትን ሰበብ ፈልጉ። ሰበብ ሲፈልጉ ከአምላኩ ሕግ ውጭ ሌላ ሰበብ የለም። በአሕዛብ ምድር በአሕዛብ ነገስታት ቤት የዳንኤል አመል ሆኖ የተገኘው ጸሎት ነው። ፊቱን ወደ ኢየሩሳሌም አዙሮ ይላል። ይሄ ራሱ ፕሮፌቲክ ነው። ፊቱን ወደ ኢየሩሳሌም ማለት እኔ ሌላ አለቃን ያለኝ ይያለ ማንም በእነዚህ ቀናት ወደ አምላኩ ወይም ወደ ሰው ሊቢለምን ወደ አንበሳ ጉድጓድ እንዲጣል እጎጣ በተራቡ አንበሶች ጉድጓድ እንዲጣል። አሁን ዳንኤል ብቻ ሁለት ሕግ አለው። እነሱ ሌላ ከኢየሩሳሌም የሚተዳደርበት ሕግ አለ። ሕግን አልጣልኩምና ለኮዳዊ እና ጠላቶች አላሸነፉኝም አለ። ሕግን አልጣልኩም ቻል አላልኩትም ከመተዳደሪያ ስላረኩ